am the elected head of the government. ሰውየው ኮፊ ቡሲያ ይባላል። ታዋቂውን ፓን አፍሪካኒስት ኳሚ ንክሩማህን ተክቶ ጠቅላይ ሚኒስትር የሆነው በእነሱ አቆጣጠር 1969 ላይ ነበር። ስልጣን ሲይዝ ፒፒ የሚባል መግዣ ፓርቲ ነበረው። ፕሮግረሲቭ ፓርቲ እንደማለት ነው። ስልጣን ከያዘ በኋላ የቀደመውን የንክሩማህን አስተዳደር ማውገዝና ማፍረስ ይሁነኝ ብሎ ተያያዘው። ወትሮውንም ቢሆን ጨቋኝና ጨካኝ ነው የሚሉትን የንክሩማህን አስተዳደር በመፈንቅለ መንግስት እንዲባረር የተባበሩት ምዕራባውያን አዲሱን የጋና ጠቅላይ ሚኒስትር ማወዳደስ ያዙ። ሪፎርሚስቱ ይሉታል፣ ፕሮፌሰሩ ሲሉም ያወድሱታል፣ ዘመናዊነትና ምዕራባዊነት የገባው ሲሉም ያሞግሱታል። የጋና ፀሐይ በአንተ በኩል የምትወጣ ሊበራሊስት ነህም አሉት። እነሱም እንዲህ እያንቆለጳጰሱት እሱም ከሱ በፊት የነበረውን የንክሩማህ መንግስት የዘረጋውን መዋቅርና ያነበረውን አስተሳሰብ እያወገዘ ሲቀጥል ምዕራባውያን ተመቻቸው። እሱ ይህንን ተግባሩን ሪፎርም ይለው ነበር። የምዕራባውያን የርዕዮተ ዓለም ዱላ የሆኑትና ኤምኤፍም ይህንን ሪፎርም እናግዛለን ብለው ገንዘባቸውን ይዘው ገቡ። ገንዘባቸውን ግን ብቻ አልነበረም፣ የሚታወቁባቸውንም ቅድመ ሁኔታዎች አስቀድመው ልከዋል። እነዚህም የአገርህን የመገበያያ ገንዘብ ሲዲ ከዶላር አንጻር ያለውን ልውውጥ በ44% አዳክም አሉት። እሺ አለ። ሕዝብ ላይ ታክስ ጨምር አሉት። ሳያቅማማ ተቀበለ። ድጎማ ይሉት ፈሊጥ ምንድን ነው? የምትደጉማቸውን የኢኮኖሚ ዘርፎች አንሳሉት። እንኳን ነገራችሁኝ ብሎ ያሉትን አደረገ። ገበያን ገበያ ይምራው እንጂ መንግስት በኢኮኖሚ ውስጥ ገብቶ ሲያተራምስ መዋሉ ለምንድን ነው አሉት። ልክ ናችሁ። ከዚህ በኋላ ገበያውን ነጋዴና ሸማች አቅርቦትና ፍላጎት ይምሩት። የኔ መንግስት ሥራ ዳር ቆሞ መመልከትና ግብር መሰብሰብ ብቻ ይሆናል አላቸው። ይህንን ሁሉ ካስደረጉት በኋላ $37 ሚሊዮን ብድር ሰጡት። ብድሩን የተቀበለው በህዳር ወር 1971 ላይ ነው። በዚህ ሁሉ ቅድመ ሁኔታ ብድር ሲሰጡትም የታዘዘውን ሁሉ ተገበረ። ለ$37 ሚሊዮን ብሎ የ32 ሚሊዮን ህዝቡን ሉዓላዊነትና የኢኮኖሚ ነጻነት አሳልፎ የሰጠው ጠቅላይ ሚኒስትሩ ፈረንጆቹ ያሉትን እና ኤምኤፍ ያዘዙትን ሁሉ መፈጸም ጀመረ። ገና ፖሊሲው መተግበር በጀመረ በአንድ ወር ውስጥ ግን የህዝብ ኑሮ ተቃወሰ። መኖር ብርቅ ሆነ። ሸምቶ መግዛት ጥቂት ባለስልጣናትና እነሱን የተጠጉ የዘመኑ ሰዎች የሚያደርጉት የቅንጦት ተግባር ሆነ። በአንድ ወር ውስጥ ሁሉም ድሃ የሆነበት ስርዓት ተፈጠረ። ከዚያም ጋናውያን ተቆጡ። ለነጻነታችን የታገልን እኛ በእጅ አዙር ቅኝ ገዢዎች ፖሊሲ ልንደህይና ልንቸገር አይገባም ያሉ የአገሪቱ ዜጎች የአገራቸውን ከተሞች በሰልፍ አጥለቀለቁ። ቀዳሚዎቹ የጋና ዩኒቨርሲቲ ተማሪዎች ነበሩ። መምህሮቻቸው ተከተሏቸው። ሪፎርም በሚል ሰበብ የመጣው የአይኤምኤፍ ፖሊሲ የፈጠረባቸውን መከራ በመፈክሮቻቸው ላይ ጽፈው ሰልፍ ወጡ። ፖሊስ 3 ተማሪዎችን በመግደል ሊያስታግስ ሞከረ። ሆኖም ነገሩ ተባባሰ። ተማሪዎቹ መማር፣ መምህራኑ ማስተማር አቁመው ዩኒቨርሲቲውን ዘጉት። ይህንን ተከትሎም የንግድ ማኅበራት አድማ መቱ። የማምረቻ ፋብሪካዎችና የመስሪያ ቦታዎች እንዲዘጉ ወሰኑ። የጠቅላይ ሚኒስትሩ ታማኞች ይህንን አስተባብረዋል ያሏቸውን 2 ሰዎች ገደሉ። ሆኖም የማኅበራቱ አባላትና ተጠሪዎች ወደ አክራ አደባባዮች ከመትመም አላስቆሟቸውም። የሴት ነጋዴዎች ማኅበር ብቻውን አገር አንቀጥቅጥ ሰልፍ አካሄደ። በገጠር የሚኖሩ አርሶ አደሮችም ይህንኑ የሕዝብ ቁጣ ተቀላቀሉ። በወቅቱ የነበሩት ተቃዋሚ ፓርቲዎችም ከሕዝቡ ተነጥለው መቀመጥ አልሆነላቸውምና እነሱም የሕዝባዊ ቁጣው አካል ሆኑ። የጋናውያን ቁጣ በአንድ ፊሽካ የሚንቀሳቀስ ሆኖ ከገጠር እስከ ከተማ፣ ከዳር እስከ መሃል ተዳረሰ። የጠቅላይ ሚኒስትር ኮፊ ቡሲያ መንግስት ጥቅሙን ከዓመታት በኋላ ታዩታላችሁ፣ አትቸኩሉ፣ ይህ ሪፎርም ነው አለ። ይህንን ማድረግ የነበረበትም የኪዋሚ ንክሩማህ መንግስት ነበር ብሎም ኃጢአቱን ለቀደመው መንግስት ሰጠው። ሆኖም የጋናውያን ጆሮና ሆድ ትዕግስት አልነበረውም። ዛሬ ባቃወስከው ኑሯችን የምናወግዘው ትናንት የለንም አሉት። ጠቅላይ ሚኒስትሩ ወታደር ልኮ ለማመቅ ሰራዊት አሰማርቶ ለመግደል ሞከረ። የሚታሰሩትና የሚገደሉት ሰዎች ህዝቡ እንዲፈራ ሳይሆን የበለጠ እንዲነቃቃና እንዲቆጣ አደረገው። ይህ ሁሉ ሲሆን ለጠቅላይ ሚኒስትሩ እየታዘዘ የተቆጣውን ህዝብ በኃይል ለማስቆም ሲጥር የነበረው የአገሪቱ ሰራዊት በመጨረሻም አፈሙዙን ወደ ገዢዎች ለማዞር ወሰነ። ነገሮች በዚህ ሁኔታ ላይ እያሉ ጠቅላይ ሚኒስትሩ በእንግሊዝ ያስያዘው የሕክምና ቀጠሮው ደረሰ። እሱ ለንደን ሲገባ በኮሎኔል ኩቱ የሚመራው የአገሪቱ ሰራዊት የጠቅላይ ሚኒስትር ኮፊ ቡሲያን መንግስት ፈንቅሎ ቤተ መንግስት ገባ። ኮሎኔሉም ወደ ቤተ መንግስት እንደገባ ከአይኤምኤፍ ጋር የተፈጸሙ ስምምነቶች ሁሉ ውድቅ መደረጋቸውን
የጠቅላይ ሚኒስትር ኮፊ መንግስትም መፈንቀሉን አወጀ። ጠቅላይ ሚኒስትሩን ለስደት ኮሎኔሉን ለሹመት ያበቃው የአይኤምኤፍ ውል ሲቀደድለትም ህዝብ እፎ ያለ፣ ጋናውያን ድል አደረጉ። ይህ ሁሉ የሆነው ህዝብ ሳይመክር የተከመረበትን የኢኮኖሚ መከራ ፍጹም ሰላማዊ በሆነ መንገድ ለመፋለም በመቁረጡ ነበር። አስገራሚው ነገር ይህ ሁሉ ተቃውሞና ህዝባዊ ቁጣ የፈጀው 3 ሳምንታትን ብቻ መሆኑ ነው። የአገሪቱ ህዝብ በና አይኤምኤፍ በኩል የመጣበትን መዓት ለመፋለም ያሰባሰበው ወኔ በ21 ቀናት ጠቅላይ ሚኒስትሩን ከስልጣን ብቻ ሳይሆን ከሀገርም እንዲባረር አደረገው። በተሰደደበት ለንደንም ለ6 ዓመታት ኖሮ በልብ ህመም ህይወቱ አልፏል። በዚህ ዝግጅት ለጥቂት ደቂቃዎች የምንመለከተው እንዲህ ያሉ ታሪኮችን ነው። በአይኤምኤፍና የዓለም ባንክ ትዕዛዝ የአገርን ገበያ የፖሊሲና የኢኮኖሚ ነጻነት የሸጡ ተላላኪ መንግስታት በህዝብ ላይ በፈጠሩት ኢኮኖሚያዊ ቀውስ ምክንያት የሚወዷትን መንበር እንዴት እንዳጧት በጥቂት ማሳያዎች መዳሰሳችንን እንቀጥላለን። የበሉት ገንዘብ የበላቸው የሦስተኛው ዓለም መንግስታትንም ከላቲንም ከአፍሪካም ከአውሮፓም እንፈልጋለን። Demireli konuşmasının sonunda bir sürpriz bekliyordu. Hepinize sevgiler. እኒህ ንግግር አድርገው ከጨረሱ በኋላ ከመድረኩ ላይ የሚወድቁት ሰው ሳሚ ሱሌይማን ጉንዶ ግንዱ ደርሚል ይባላሉ። ከመድረኩ ላይ እንደወደቁት ሁሉ ከስልጣንም ከመውደቃቸው በፊት በቱርክ ዘመናዊ ታሪክ ውስጥ ጉልህ ስም ያላቸው ጠቅላይ ሚኒስትር ነበሩ። በአገሪቱ ውስጥ ተወልዶ አገሩን የመራ የመጀመሪያው ጠቅላይ ሚኒስትር የሚልም ታሪክ አላቸው። በምርጫ ስልጣን የያዙት ደርሚል የመረጣቸውን ህዝብ ትተው ከአሜሪካውያን ጋር መዋል፣ ህዝባቸውን ሳይሆን ምዕራባውያንን ማድመጥ ያዙ። ሰውየው በደቡብ ምስራቅ አውሮፓ የተዋጣላቸው የእነ አሜሪካ ታማኝ ሆነው ተሰየሙ። ይህንን ታማኝነታቸውን ያስተዋሉትና አሜሪካም ቱርክን የሰሜን ጦር ቃል ኪዳን ህብረት የሆነውን ኔቶን እንድትቀላቀል በማድረግ አበረታቷቸው። ለምርጫ ሲወዳደሩ ቃል የገቡትን ፖሊሲ ከመፈጸምና ህዝባቸውን ከማማከር ይልቅም እስማኤል ደርሚል የእነ አሜሪካ ስሪት የሆኑትን እና አይኤምኤፍን የሚሏቸውን ሰሙ። ብድር እንሰጥህ ዘንድ ወደናል፣ ካንተ ግን አንዳች የሪፎርም አጀንዳ እንፈልጋለን አሏቸው። ቱርክን ምን ላድርግላችሁ? በቱርካውያን ላይስ ምን እፈጽምባቸው ዘንድ ትወዳላችሁ? ሱሌማን ጠየቁ። በወቅቱ የነበሩት ፈረንሳዊ የአይኤምኤፍ ማኔጂንግ ዳይሬክተር በቀኝ እጃቸው የ1.2 ቢሊዮን ዶላር ቼክ እያሳዩ በግራ እጃቸው ደግሞ ከቱርኩ ጠቅላይ ሚኒስትር የሚፈልጉትን ጽፈው ቀረቡ። ይህ የቱርክ ሊሬ ከአሜሪካ ዶላር አንጻር ያለው አቅም የተቀናጣ ስለሆነ አዳክመው፣ ህዝብህ የሚከፍለው ታክስም እጅግ ያነሰ ስለሆነ ጨመርመር አድርግበት፣ ንግዱን ነፃና ከመንግስት ተጽዕኖ የተላቀቀ አድርገው፣ መንግስት የሚያስተዳድረው ቴሌኮም፣ አየር መንገድ፣ ባቡር፣ ኤሌክትሪክ፣ የፔትሮሊየምና የማዕድን ሥራ ሁሉ ለመንግስት ሊሆን አይገባምና ይህንን ሁሉ ለግል ባለሀብት ሽጠው፣ ይህንን ሁሉ ካደረግክም በ3 ዓመታት ውስጥ 1.2 ቢሊዮን እያበደርንህ እንከርማለን ሲሉ የተለመዱ ቅድመ ሁኔታዎችን ደረደሩ። ሱሌማን ደርሚልም ከህዝቤ ጋር ልነጋገር እንዲመርጠኝ ስቀሰቅሰው እንዲህ ሸጨው እንደምገባ አልነገርኩትምና ህዝቤ ይቆጣኛልም ይቀጣኛልም አላሉም። ወትሮም ኑሯቸውን አንካራ ልባቸውን ዋሽንግተን ዲሲ ያደረጉት ሱሌማን የተባሉትን ሁሉ ፈጽመው 1.2 ቢሊዮን ዶላሯን ተቀበሉ። አዲሱ ፖሊሲ መተግበር በጀመረ ገና በመጀመሪያው ሳምንት የህዝብ አንጀትና ማጀት መራቆት ጀመረ። በሁለተኛው ሳምንት ተሟጠጠ። በሦስተኛው ሳምንት የቱርክ ኢኮኖሚ በአፍጢሙ እየተፈጠፈጠ ሄደ። የኑሮ ውድነት ከነበረበት በ100% ጨመረ። ደሞዝ መክፈል የተሳናቸው ድርጅቶች ሰራተኞቻቸውን በተኑ። የገማል አታቱርክ ሀገር በሥራ አጥ ዜጎች ቁጥር ኑሮ ባሸነፋቸው ቱርካውያን ቁዘማ ተወረረች። መካከለኛ የኢኮኖሚ ደረጃ ላይ ደርሶ የነበረው የአገሬው ሰው ደህየ። የአይኤምኤፍ ብድር ከመምጣቱ በፊት 25 በመቶ የነበረው ከድህነት ወለል በታች የሚኖር ህዝብ ጠቅላይ ሚኒስትሩ የብድሩን ቅድመ ሁኔታዎች መተግበር ከጀመሩ በኋላ ግን 55 በመቶ ቱርካዊ ድሃ ሆኖ ተመዘገበ። ከድህነት ወለል በታች ይኖሩ የነበሩት 6 ሚሊዮኖችን መንግስት ሰራሽ ድሃዎች ተቀላቀሏቸውና ቁጥራቸው 18 ሚሊዮን ደረሰ። ይህ ሁሉ የተፈጸመባቸው ቱርካውያን ግን ዝም ብለው በመተኛት ሞታቸውን የሚጠባበቁ አልሆኑም። ለ1.2 ቢሊዮን ዶላር የሸጧቸውን ጠቅላይ ሚኒስትራቸውን ሊቃወሟቸው ፖሊሲው መተግበር በጀመረ በ20ኛው ቀን ወደ አደባባዮች ወጡ።
ተማሪዎች፣ ወዛደሮችና የመንግስት ሰራተኞች በጥምረት ተጠራሩና ይህንን መንግስት ሰራሽ ድህነትና ኑሮ ውድነት የምናስወግደው ቤተ መንግስት ያለውን አመራር ስናባረር ነው ብለው በዚህ መልኩ ሰልፍ ወጡ። የቱርክ ንግድ ምክር ቤት ኮንፌዴሬሽን የመራው የነጋዴዎች አመፅም ተከተላቸው። ተማሪዎች ለከፍተኛ ትምህርት ተቋማት የተመደበው በጀት በመቀነሱ እንዳይማሩና ወደ ዩኒቨርሲቲ እንዳይገቡ በመደረጋቸው ለመመዝገቢያ የሚከፍሉትን ገንዘብ እንዲጨምሩ በመጠየቃቸው ጥራኝ ከተማው ብለው ከታክሲም አደባባይ እስከ ኪዝላይ አደባባይ ለተቃውሞ ሰልፍ ወጡ። ልጆቻቸውን ወደ ከተማ ልከው ማስተማር፣ ከከተሞች ምርት ገዝቶ መግባት የተሳናቸው አርሶ አደሮችም እኛም ከጎናችሁ ነን ብለው የከተሜውን የተቃውሞ ድምፅ አጀቡት። የጠቅላይ ሚኒስትር ሱሌማኒ መንግስት የወሰደው እርምጃ እንደ ማንኛውም አምባገነን መሪ ጉልበት ነበር። 100 የሚጠጉ ሰዎችን ገደለ። 38,000 ህዝብ አሰረ። አመፅ ማካሄድ፣ ሰልፍ መውጣት፣ በቡድን መንቀሳቀስ ክልክል ነው የሚልም ህግ አወጣ። ሆኖም የገነፈለን ህዝብ የሚያስቆም ጉልበት የለምና ሞትን የተዳፈሩ ቱርካውያን ለመብታቸው የሚያደርጉትን ትግል ገፉበት። ከ7 ወራት በላይ ያልተቋረጠ ተቃውሞም አደረጉ። ለ250 ቀናት አደባባዮችን፣ የመንግሥት የጉልበት ተቋማትን አጥለቀለቁ። የአይኤምኤፍ ፖሊሲ መተግበር ከጀመረ ከ20 ቀናት በኋላ ተቃውሞ ማሰማት የጀመረው የአገሬው ሰው ከየካቲት እስከ መስከረም ተሰለፈ፣ ታሰረ፣ ተደበደበ፣ ታገለ። በመስከረም ወር 1980 በ12ኛው ቀን በጄኔራል ከናን ኤቭረን የሚመራ የወታደሮች ቡድን ህዝብ ላይ መዓት አምጥቷል ባሉት የጠቅላይ ሚኒስትር ሱሌማን መንግስት ላይ ፍንቀል አካሄደ። ወታደሮቹ ጠቅላይ ሚኒስትሩን አስረው ለፍርድ አቀረቧቸው። የአገርን ሀብትና ፖሊሲ ባልተገባ ሁኔታ አስተዳድርሃል፣ አገርን ያዋረደ ፖሊሲ ተግብርሃል፣ ሙስናም ሰርተሃል ብለው ከሰሷቸው። የ10 ዓመት እስራታቸውንም ጠቅላይ ሚኒስትሩ ተከናነቡ። ፍንቀላውን ያካሄዱት ጄኔራሎችም ከአይኤምኤፍ ጋር የቱርካውያንን ሉዓላዊነትና ኢኮኖሚያዊ ጥቅም አይጻረርም የተባለውን አዲስ ስምምነት ተፈራረሙ። የአይኤምኤፍ ዶላር እንዲህ ባለ መልኩ መንግስታትን ለመቀየርና ወንጀለኞችን ለፍርድ ለማቅረብ ሰበብ እንደሚሆንም ሱሌማንና ቱርክ ሌላ መማሪያ ሆኑ። እሳቸውንም የበሉት ገንዘብ በላቸው። ፈርናንዶ ደ ላውራ የኒህ አርጀንቲናዊ መጠሪያ ስም ነው። እንደ አውሮፓውያን አቆጣጠር በ1999 አገራቸውን ለ4 ዓመታት እንዲመሩ የተመረጡ ቢሆንም በሁለተኛው ዓመት ከስልጣን ተባረዋል። ለሳቸው ስልጣን ማጣትና የቁም እስረኛ መሆን ምክንያት የሆነው ልክ እንደነ ሱሌማንና ኮፊ ቡሲያ የአይኤምኤፍ ገንዘብ ነው። ስልጣን ላይ በወጡ በዓመታቸው አይኤምኤፍ ሪፎርሚስቱ ፕሬዚዳንት እያለ ወደ ቤታቸው መጣ። ያመጣኸውን ለውጥ ለመደገፍ $22 ቢሊዮን ይዘንልሃልና ተቀበለንም አለ። የተሟላ የነፃ ኢኮኖሚ ፖሊሲን ተግብርና የህዝብ ኮርፖሬሽኖችንም ለግለሰቦች ሸጠህ መንግስት ለህዝቡ የሚያደርገውን ድጋፍ አንስተህ የሀገርህን የመገበያያ ገንዘብ የመግዛት አቅም አዳክመህ ይህንን ገንዘብ እንስጥህ አሏቸው። ፕሬዚዳንቱ ሁለቴም አላሰቡ። እንደ ሌሎቹ ለምዕራባውያን እጅ ጥምዘዛ እንደተገዙት የሦስተኛው ዓለም ሀገራት መሪዎች ፈርናንዶም የተባሉትን ሁሉ አደረጉ። የአይኤምኤፍን ገንዘብ ተቀብለው የታዘዙትን ማድረግ በጀመሩ በጥቂት ቀናት ውስጥ ግን የዋጋ ንረት 40 እጅ ያህል ጨመረ። 50 በመቶ የአገሪቱ ህዝብ ደኸየ። በዚህ ጊዜ ይህ ሁሉ የሆነው በአንድ ሰው ውሳኔ መሆኑን የተረዱና አገራችንንማ ለአንድ ግለሰብ አሳልፈን ሰጥተን አይናችን እያየ አንሞትም አንሸጥም ያሉ አርጀንቲናውያን ሰልፍ ወጡ። ሰላማዊ ተቃውሞ ተስፋፋ። መንገዶችን መዝጋት፣ የሥራ ማቆም አድማ ማድረግ የሰርክ ተግባር ሆነ። አርጀንቲናውያን መንግሥት ወለድ የሆነውን ፖሊሲ ለመቃወም ከፖሊስ ጋር ተፋጠጡ። ነጋዴዎች፣ ተማሪዎች፣ ሸማቾች፣ ቸርቻሪዎች ተባብረውና ተረባርበው ተናበውና ተጠራርተው ወደ አደባባዮች ወጡ። ፕሬዚዳንት ፈርናንዶ ህዝብ ላይ የሚተኩሱ ወታደሮችንም አሰማሩ። ሆኖም ግድቡ እንደተለቀቀ ውሃ የጎረፈውን ህዝብ የሚያስቆመው ምድራዊ ኃይል አልነበረም። በህዝብ ላይ የተጫኑት የአይኤምኤፍ ፖሊሲዎችና በጫንቃችን ላይ የተከመረው የፈርናንዶ መንግስት ይነሱልን የሚለው ድምፅ ከቦነስ አይረስ እስከ ኮርዶባ፣ ከሜንዶዛ እስከ ሮሳሪዮ ተሰማ። እንደ ማንኛውም ተላላኪ መንግስት ይህንን ፖሊሲ ለመጫን ቆርጠው የተነሱት ፕሬዚዳንቱም በገዳይ ፖሊሶቻቸው አማካኝነት 40 ነፍሶችን ቀጠፉ። 1000 ዜጎቻቸውንም አሰሩ። አሁንም የሚገቱት ሰልፈኛ ዝም የሚያስብሉት ጩኸት አልተገኘም። ይልቁንም የአርጀንቲናውያን ተቃውሞ ፈርናንዶ ከፕሬዚዳንትነታቸው በራሳቸው ፈቃድ መልቀቃቸውን እንዲያውጁ አስገደደ። የአገሪቱ ፍርድ ቤትም ከስልጣን የለቀቁት ፕሬዚዳንቱ የፈጠሩት ቀውስ እስኪጣራ ድረስ በቁም እስር እንዲቆዩ ፈረደ። የአርጀንቲና ምክር ቤትም በሳቸው ፈንታ አዶልፍ ሮድሪጌዝን የጊዜያዊ መንግሥት ፕሬዚዳንት አድርጎ ሾመ።
አዶልፍም ስልጣን እንደያዙ ለፈርናንዶ መባረር ምክንያት የሆነውን የአይኤምኤፍን ስምምነት በሙሉ ሻሩት። የአገሪቱ ሰዎች 40 ዜጎቻቸውን ገብረው በአነስተኛ ዋጋ ትልቋን አገራቸውን አዳኑ። የተሸጠውን ነፃነታቸውንም አስመለሱ። በዚያ ሰላማዊ ተቃውሞ በሚያሰሙበት ወቅት የገደሏቸውንና ያሰሯቸውንም ሰዎች ለፍርድ አስቀረቧቸው። ፈርናንዶም የበሉት የአይኤምኤፍ ገንዘብ በላቸው። ለ3 ዓመታትም የቁም እስረኛ ሆነው ወዲያም ወዲህም ሳይሉ ቆዩ። በ1990ዎቹ የአይኤምኤፍ ከፍተኛ አመራር አባል የነበረው ፕሮፌሰር ጆሴፍ ስቲግሊዝ ኖቤል ባገኘበትና ግሎባላይዜሽን ኤንድ ኢትስ ዲስኮንተንት በተሰኘው መጽሐፉ እነዚህ የዓለም የፋይናንስ ተቋማት የአንድን አገር መንግስት የሚደራደሩት በጓሮ በር ነው ይላል። ህዝቡን እንዲያማክር ወይም ፖሊሲዎቹ ቢተገበሩ ተጽዕኖ ውስጥ የሚከቷቸውን አካላት እንዲያወያይ አይፈቅዱም። በዝግ ቢሮዎች ውስጥ በሚያካሂዱት ድርድርና በሚሰጡት መመሪያ አገራት የራሳቸውን ቅድመ ሁኔታ እንዲቀበሉ ማድረግ የሚታወቁበት ስልት ነው ሲልም ያስነብባል። በዚህም አምባገነን መሪዎችም ሆኑ በምርጫ ወደ ስልጣን የመጡ ባለስልጣናት ህዝባቸውን ከግምት ውስጥ ሳያስገቡ የእነዚህን የፋይናንስ ተቋማት ቅድመ ሁኔታ ሳያላምጡ እንዲወጡ ይደረጋሉ። ከዚያም መሪዎቹ የበሉትን ገንዘብ በልተው ይበላሉ። በዚህ መሰረት ቀደም ሲል ከአፍሪካ ከአውሮፓና ከላቲን መርጠን ከተመለከትናቸው የጋና የቱርክና የአርጀንቲና መንግስታት በተጨማሪ በፔሩ የፔድሮ ፓብሎ አገዛዝ፣ በኢንዶኔዥያ የሱሃርቶ ጨፍላቂ መንግስት፣ በስሪላንካ የራጃ ካፕሳ አስተዳደር፣ በብራዚል የተመረጠው የዲልማ ሩሴፍ ስርዓት ተነቅለው የተጣሉት ከአይኤምኤፍ ረብጣ ዶላር ለማግኘት ብለው ህዝባቸውን ለኢኮኖሚያዊ ቀውስ የዳረጉ መሪዎች ስለመሯቸው ነበር። ለአገሩ ቀናኢነት ያለው ለሉዓላዊነቱም የሚጨነቅ የገበያና የኢኮኖሚ ነፃነቱ በአንድ ግለሰብና ጥቂት ባልደረቦቹ አማካኝነት ተላልፎ በመሰጠቱ የመጣበትን መከራ አሜን ብሎ ለመቀበል የማይፈቅድ ትውልድ ምን ያደርጋል የሚለውን ጥያቄ እንድናነሳ ምክንያት የሆነን የሰሞኑ የብልጽግናው አገዛዝ ለአይኤምኤፍ ተላላኪ ሆኖ የአገርን ጣር ያበዛበት ውሳኔና ተግባር ነው። ለመሆኑ አይኤምኤፍና የዓለም ባንክ እንዲህ ያሉ ብጥብጦችን የሚፈጥር ፖሊሲ መተግበር ለምን አስፈለጋቸው የሚለውን ጉዳይ በሌላ ዝግጅት እንደምንመለስበት ቀጠሮ በመያዝ ህዝብ የማይሰሙ አምባገነን መሪዎች ከዓለም አቀፍ የፋይናንስ ተቋማት ጋር ተባብረው በአገር ላይ ጫና ካመጡ በኋላ እንዴት እንደተወገዱ የቃኘንበት ሳምንታዊ የአምባገነን መሪዎች መዘክራችን በዚሁ ተጠናቋል። መልካሙን ሁሉም እንመኛለን።